ኧረ እባክሽ ጭራሽ ለኔ እንደዚህ አይነት መልስ ልትመልሽልኝ ፈለግሽ? እንዳትመልሽኝ ደጋግሜ ነግሬሻለሁ። አንቺ ማን ነሽ ስለሆንሽ ነው የምታንቺ? እንደሆንኩኝ አሳይሻለሁ። ነጭ ሄለን ልጅቷን ልቀቂያት እንጂ ምን እየሆንሽ ነው? ይኸውልሽ ሀቢብ ከዚህ በኋላ እቺ ልጅ እዚህ ቤት መቆየት የለባትም። ለምን ምን አደረገች? ለምን ሲባል ቆይ ሚስጥርሽን ደብቃ ስላዘችልሽ ነው ልጄ ውሸታ የምታደርጊያት? የምን ሚስጥር? አዎ ገለሽ ብሩን የራስሽ ማድረግ አለብሽ። እንዴ የልጅሽ አባት እኮ ሳይሳሳልሽ ገሎሽ ነው ጥሎሽ የጠፋው። ደግሞ ለልጄ ስል ግፍ ማስቀመጥ እፈራለሁ። ግፍ? ዝም በይ ወሬኛ። ስለ ልጅሽ የምታስቢና የምትጨነቂ ቢሆን ኖሮ ይሄን ሐሳብ እኔ ሳሎን አንቺ ነበር ማምጣት የነበረብሽ። እንዴ ከልጅሽ ላይ አይደል እንዴ ገሎሽ ሄደ? ስለእናንተ መች አስበላችሁና? እሱማ የለም አውቃለሁ። ለልጃችን ማስበው እኔ ብቻ ነኝ። እናቴም ከልጃችን ወደፊት ህይወት ይልቅ የሚያሳስበው የትንሣኤ ገንዘብ መመለስ ነው። ትክክል ነው። እንደ አንቺ አይነትን የሴት ወራዳ እንዲህ ማድረግ ነው እንጂ የምን አብሮ መቸገር ነው? ምን እያልሽ ነው ማይ? ዝም በይ አንቺ መጋዣ። ተይ ከአንዱ ሀብታም ተጠጊ ስልሽ አይደል እንዴ እምቢ ብለሽ እሱን ብር አለው ብለሽ ዲቃላሽን ያሳቀፈሽ? እንዴ እማዬ ምን ሆነሻል? የምትናገሪውን ነገር ወቂ እንጂ ናቲን እኮ አብሬ ያለው ስለምወደው ነው። በዛ ላይ ትንሣኤ የምትልክለት ብር ብዙ ነበር። አሁንማ ብር አምራቿ መጣቻ። አዎ አንቺን ገሎ ብሩን ይዞ ከሷ ጋር መኖር አማረው። ናቲ እኮ ከቤት ጠፍቷል። መች ላግባት አለ። በዛ ላይ የጠፋው እኔ ላይ በተፈጠረው ነገር ተጸጽቶ ነው። ራሱን ሊወቅስ ነው አይደል እኮ እሱ ራሱን ሊወቅስ። እንደው አንቺ ምን አይነቷ ጅል ነሽ? ኧረ ተይ ተይ፣ ኧረ ተይ ፍርቱና ተይ። አንዱን ነገር እንኳን ከኔ ውሰጂ ተይ። ልክ እንደዛ እንዳባትሽ አንቺም ጅል። እግዚኦ እግዚኦ። እማዬ አሁን አፍሽን ዝጊና ተከተይኝ። አይሆንም እማዬ፣ በፍጹም እዛ ቤት መሄድ የለብሽም። አትሄጂም። በይ 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 ተነሽ፣ ነይ አልኩሽ እኮ ፍጠኝ፣ ተነሽ። ደነችና ስኳሪ ነይ። ማሚ አንዴ ተረጋግተሽ ብታወሪ ምን ትሆኛለሽ? ምንም አልሰማሽም። እስከ ዛሬ ስታጠፍ የነበረው ነገር እንዳለ ሁሉ ሰምቻለሁ። ከዚህ በኋላ ምንም ይሰማሽ ነገር የለም። አየሽ እማዬ፣ ሁሉም ነገር ማንነግርሽ ለዚህ ነው። አንቺ ሁሉም ነገር የምታደርጊው በስሜታዊነት ነው። እሰይ ደግ አደረኩ። ታውቂኛለሽ፣ እኔ ስኳሬ ነገር ማሳደር አላውቅም። ለማን ብዬ ነው እንቅልፌን አጥቼ የማድረው? እማዬ እንደዛ ሲሆን እኮ ነው ትክክለኛ ውሳኔ መወሰን የሚቻለው። አልቀረብሽም። የራሱ አሮባት የሰው ታማስላልቻል። አንቺ መቼ ልክ ሆነሽ ነው ለኔ ልክ መሆኔንና አለመሆኔን የምትነግሪኝ? እማዬ መንገድ ላይ ቆመን ስንጨቃጨቅ ሰው እንዳይሰማ እባክሽ እባክሽ እማዬ፣ እኔ ወደ ቤት ተመልሰን እንግባ። በኋላ ልጇን ባዶ እጇን ዲቃሏን ይዛ ወጣች ከሚሉ እዚህ መንገድ ላይ ቆሞ ሲጨቃጨቁ አየናቸው ብሎ ይሳቁብኝ። እማዬ ዋ አንቺ ልጅ ነግሬሻለሁ፣ ዛሬ እንዳትፈታተኝ ትሰሚኛለሽ? የምትሄጂ ከሆነ ነይ ሂጂ። እንዴት ነሽ? ደህና ነኝ። ምን ነው እኔ አልታይሽም? ቆይ አንቺ ደግሞ ማንም ልጅ ነሽ? ስርዓት እንኳን የለሽም። እንደዚህ በጅብራ በር ላይ ይገተራል። እኔ ነው እናቴ። ታዲያ ማንን ነው? ከአንቺ ጋር እያወራ ያለሁት? ይቅርታ ስላላወቅሁት ነው። ፍርቱናን ስለማውቃት ነው ሰላም ያልኳት። አየየየ አንቺታሽን እዛ አንቺ አንቷልሽን አላሽ የሚጨመርኝ ነገር አለ? ባይሆን ከበሩ ላይ ዞር በይልኝ። ትንሣኤ ልጠይቃት ነው የመጣሁት። ይቅርታ ሄለን፣ እናቴ ተናጋሪ ናት። ከልብ አይደለም የምትናገረው። እሺ ትንሱ ቤት ናት አይደል? የምን ማስተባበል ነው? ቆይ ሰራው ሰማን ናት። ሰው ቤትስ ምን ሰራለች? እኔ ትንሱ ጓደኛ ነኝ። ይቅርታ ላጽናና ስለመጣሁ ነው። በወሬ ያስኳቸው አይደል? ንግሩ የኔ ልጅ ትንሱዬ እንዴት ነሽ? በረታሽ? ደህና። ትንሱ ረሳሻት እንዴ? እናቴ እኮ ናት። ለነገሩ በፊትም ብዙ አታውቂያትም ነበር። የሚገርምሽ የተፈጠረውን ነገር ስነግራት ካላጽናናኋት ብላ ነው የመጣችው። በጣም አመሰግናለሁ። ብቻዬን የቀረው መስሎኝ ተከፍቼ ነበር።
እንዴት አንሱዬ? የምን ብቻ መቅረት ነው? የምን መከፋት ነው? እኔ ጓደኛሽ አይደለሁ እንዴ? እንደትሽ እንድታይ ነው የምፈልገው። እኔ ከጎንሽ መራቅ አልፈልግም። አይ እንደሱ ማለት ሳይሆን ሄሉዬ፣ ያው ለናቲ ስል ቤተሰቤን ወንድሜን ትቻርለን ያለሁት ከሱ ጋር ለዛ የጥፋተኝነት የብቸኝነት ስሜት ስለሚሰማኝ እኔ እናትሽ ይህንን ስሜት ከኔ በላይ ማቀሱ አለ ብዬ አላስብም ነበር። ይኸው አሁን ግን አየሁት። እንዴት እናቴ? እርሱም አጋጥሞት ነበር እንዴ? አዎ የኔ ልጅ፣ እኔም ልክ እንዳንቺ በደጉ ዘመን አረብ ሀገር ሄጄ ገንዘብ ይዤ ነበር። ከመሄዴ በፊት አንድ የምወደው እጮኛ ነበረኝ። በጣም ደስ ብሎኝ እስከነ ልጄ ይቀበለኛል ያገባኛል ብዬ ተስፋ ነበረኝ። ከነ ልጄ ማለት የኔ ልጅ ፍርቱናዬን ከሌላ ሰው ነበር የወለድኳት። ይገርምሻል፣ ደህና ጥሩ ገንዘብ ሰርቼ ነበር የመጣሁት። እና ምን ገጠሙት? ለሰርጌ ስዘጋጅ ከርሜ ገንዘቤን ሁላ ከሰጠሁት በኋላ ከገዛ ጓደኛዬ ጋር ሆኖ ነው ከቤት ያባረሩኝ። ጓደኛዬ? በጣም ከባድ ነው። አዎ የኔ ልጅ፣ በንግግር ይፈታል ብዬ አስቤ ነበር፣ ግን አልሆነም። ገንዘቤን ሁላ ብትን አድርጎ ከጨረሰ በኋላ ቆይቼ ስሰማ እንደጸነሰች ሰማሁ። ይኸው እኔን ዛሬው ሜዳ ላይ አስቀረኝ። በጣም የሚገርም ነው። ግን የኔ ናቲ እንደዛ ያደርግም። እንኳን አጠገብ ያለች ጓደኛዬ ሌላ ሴትም ቢሆን አያይም። ገንዘቤንም ቢሆን መልሶልኝ ነው ሄደው። ታይ የኔ ልጅ፣ ይሄንን የደረሰበት ነው የሚያውቀው። የኔ ልጅ የሴት ጓደኛ አትመኝ። እሱ ባይፈልግም እኮ የኔ እሱ አሳስታው ነው የሚሆነው። ታዲያ ናቲ የጠፋው ለሴት ብሎ ሊሆን ይችላል? በእኔ ጥፋት አይደለም? ሊያውም በቅርብ ለምታውቂያት ሴት ይሆናል። ማን ያውቃል? እርሶ ሴትዮ ምንድን ነው የሚቀባጥሩት? አሁን በዚህ ሰዓት እሱን ማሰብ አልችልም እንዴ? ተንሱ ከኔ ውጭ ሌላ ጓደኛ አለሽ እንዴ? ሴት ጓደኛ? ቆይ ማን ነው የሚቀማሽ? ምን ነው እናቴ የተቆነጠጥሽ ያልተሰማሽ? እኛ ጨዋታውን ነው ያልነው። ጨዋታ ማታውቂም እንዴ? ፍርቱና ተነሽ፣ ለእንግዳችን ቡና እናፍላላቸው። እሺ ግን ለፋሽ የኔ ልጅ። ይቺ ልጅ ግን ምንም የኔ ነገር አልተዋጠላትም። ይሁን የኔ ልጅ፣ ግን አንቺ እንዴት ነሽ? እኔ የምልሽ እናትሽ ምን ለማውራት እየፈለገች ነው? ፍርቱና ጓደኛ ምናምን ተንሱ ምን ልታስብ ነው? ምን ልታስብ ትችላለች? ወይስ አንቺ እና ተንሱ ቀድሞውኑ በናቲ ሁኔታ ተማመኑ ነበር? አንቺ ደግሞ ምንድን ነው እንደዚህ የምትቀባጠሪው? እኔ እኮ ከሳቱ ትሻለሽ ብዬ ነው ላወራሽ የመጣሁት። ጭራሽ ትብሻለሽ እንዴ? እኔ እንጃ፣ ምንም ያጠፋችው ነገር ያለ መስሎ ስላልተሰማኝ ነው። አሁን ሌላ ነገር አልፈልግም። ይኸውልሽ የሆነ ነገር አስቢና እናትሽን ይዘሻቸው ውጭ። ለተንሱ ደግሞ ያለውላት ደግሞ አለባበስሽ ምንም ደስ አላለኝም። እንደዚህ ለብስሽ ነው ስራ የምትሰሪው? አዎ ምን ነው ቅር አለሽ? ሳስበው በጣም አምሮብኛል። አንቺ ግን ቅር ያለሽ ትመስያለሽ። ይኸውልሽ ስለ አንቺ ምንም ነገር አይመለከተኝም። የተንሱን የዋነት አይታችሁ ነው አይደል እንደዚህ በየዋነቷ ተጠቀሙት ሞክሩት። ደግሞ ከመቼ ወዲህ ነው ሰራተኛ እንደዚህ ለብሳ ስራ የምትሰራው? እንደ የትኛውም ወጥ ቀቃይና ገረድ እንድታይኝ አልፈልግም። እኔ ፍርቱና ነኝ። እሺ ፍርቱና ሆንሽ እንዴ? ምን ታመጫለሽ? ሻሽ አስረሽ መስራት ግዴታ አለብሽ። ራሴን ጠብቄ ስራዬ መስራት እችላለሁ ለማለት ነው ሄለን። ደግሞ እዚህ ቤት ልታዘኝ የምችለው ትንሱ ብቻ ናት። አንቺ ምን መልበስ እንዳለብኝ ልትነግሪኛችሁ። እንዴት ነው የሚያደርግሽ? እባክሽ ለምን ስነ ስርዓት አይኖርሽ? የትንሱ ቤት ማለት የኔ ቤት ነው። የማዘዝም የማባረር መብት አለኝ። እስኪ ወንድ ከሆንሽ ሞክሪ። ይኸውልሽ አትጨማለቂ እሺ? ሰሚኛለሽ? የተውኩሽም ማለት ነው ትንሱ እስከምትረጋጋ ድረስ ነው። እዚህ ቤት መንቅሬ ነው ማስወጣሽ። ጨምታ ቀይዛ
እንደዚህ ነው ልጆች አሉ። አይዞሽ የኔ ልጅ ሁሉ ምን ማድረግ አይቻልም። ቡና ላፍላ ብለሽ አይደል እንደ ገባሽ? ሄሉዬ ቡናውስ የለም። ምን ቡና ትላንት አይደል እንደገዛሁት? ፍርቱና ለምን አልጠየቅሻት? ታያት የኔ ልጅ ገና ስታየኝም ነው ቀልቦ ያልወደደኝ። ልብ ይስጣት እንጂ ሌላ ምን ይባላል እንዴ? እርሶ ሰትዮ ለምን አይተውኝም? ቡና የለም ደግሞ እየመሸ ነው። ለምን ወደ ቤት አይሄዱም? የኔና ዝርጠጣውንም አንቱታውንም ባንድ ያደረግሽው እኮ። እኔ ከዛ ድረስ የመጣው ልጄን ትንሱዬ ላጽናና ነው እንጂ እርቦኝ አይደለም። እኔን እናቴ ሄሉዬ ከመቼ ወዲህ ነው እንደዚህ አይነት ባህሪ ያመጣሽው? አንቺ ደክሞሽ ከሆነ ደግሞ ፍርቱና ቡናውን ታፈለዋለች። ምን ሆነሽ ነው? እና ድሮስ እኔ ላፈላላቸው ነው? ይሁን እኔ ልጅ እኔ ምንም አልልሽም። ወደሽ አይደለም የያዘ ይዞሽ ነው እንጂ። አሁን ደግሞ አጋንንት አለብሽ ሊሉኝ ነው? አለብሽ እንዴ? አለብሽ እንዴ ማለት ራስሽን ካላመንሽው አንዳች ነገር ቢኖር ነው ብዬ ነዋ። በቃ ተረጋጊ እኔ ልጅ። ያለበለዚያ ይኸውልሽ ከትንሽ አመታት በኋላ እኔን ነው የምትመስዪው። ለነገሩ መልክሽ ብዙም ለክፉ የሚሰጥ አይደለም። ምን ማለት ነው? አታምሪም ማለት? ኧረ ቀለዱ ማለት ነው። እኔ ሄለን ማን መሰልኩሽ? ከመኪና መኪና ከባለሀብት ባለሀብት ሲያገላብጡኝ እኮ ነው የሚውሉት። ጭራሽ በመልክ ትቀልጃለሽ እንዴ? እሰይ እንኳንም አገላበጥሽ። በዚህ ጸባይሽማ ታሪ ነበር። ኦሆ ስንቱን ዳይስፖራ እንደማሰልፍ አላወቁም። ኧረ እንደውም ባላወቅሽም። እሰይ ለየለትና ጭራሽ አንቻልሽ ይሁና። ሄሉ ዛሬ ምን ሆነሻል? ምን ነክቶሻል? ታይ እንጂ እንዴ አታያትም እንዴ ምን እንደምትል? ሄሉ ተነሽና እራት እንድታቀርብ ፍርቱና ንገሪያት። ቡናም ታቀርብ ይፈላ። እርሱም ቤቶት ነው ያው ከመሸማዳድ ይችላሉ። ስንት የሚያስጨንቀኝ ነገር እያለ ደግሞ በዚህ ልጨነቅ እንዴ? ምን ሆነሽ ነው? ለምን የኔ ልጅ እኔን ለምን ይጭነቅሽ? እኔ እንደውም ይኸውልሽ ሰንብቼም ቢሆን ምንም ሳትጨናነቂ አንቺን ነው የምንከባከብሽ። እሺ የኔ ልጅ እቺማ ነገር ነው እንጂ እህል መቼም አታበላሽ። የት? እዚህ ቤት ሄለን? አዎ እዚህ ቤት የኔ ልጅ። ፊትሽ እኮ ገረጣ። ቆይ ቆንጆ ምግብ ሰርቼልሽ ላምጣ። እሺ እሺ እኔ እናት። አንቺ ግን ምን እየሆንሽ ነው? ከመቼ ወዲህ እንደዚህ አይነት ባህሪ ያመጣሽው? ትልቅ ሰው እኮ ናት። እማዬ እዚህ ምን ትሰሪያለሽ? እዚህ እንደምቆይ አሳመንኳት። ምን? ቆይ እንዴት አድርገሽ አሳመንሻት? እሱ ለኔ ታዩ። እኔ ማለት ቆይቼ ሄለን የሚሏት እዚህ ነው እንደምሰነብተው አላውቅም እማዬ። ትንሱ ከመጣሽ ለመጀመሪያ ጊዜ ነው እዚህ ቤት ያየኋት። የሚገርምሽ እማዬ እኔን ራሱ ከዚህ ቤት እንደምታባረረኝ እኮ አስፈራርታኝ ነው ሄደችው። ጭራሽ እንደዚህ ከሆነማ ይችላል ስራችን ላይ ትልቅ ችግር ትፈጥራለች ማለት ነው። ቀላል ጭራሽ እኮ አንቃይ ነበር እማዬ። ሳስበው ከሷ ጋር ለመጋባት አልነበረብንም። አንድ ስተትማ ሳንሰራ አንቀርም። ቆይ ማን ነው ለየተጋባት? ራሷ አይደለች እንደ ባለቤት እንደ ጅብራ የተገተረችብኝ? ደም ከኔ ከስኳር የሚበልጥ ጭንቅላት ካላት እስቲ ወንድ ናት እሷ ታባርሽ። ቆይ ግን እማዬ አንቺ መች ነው አረብ ሀገር ሄደሽ የነበረው? ለምንድን ነው ያሸሻት? ጅል ለምን ይመስላል እንደዚህ ያደረኩት? የትንሱ ስሜትና እምነት ለማግኘት ብዬ ነው የቀረብኳት። እሷን መስዬ የቀረብኳት አንቺን ለመገላገልና ለእሷ የቤት ስራ ለመስጠት ብዬ ነው። አይ እማዬ የምን የቤት ስራ ነው? እንደውም እኛ ላይ ነው የቤት ስራ የጀመርሽው። ሄለን ጠልታሻለች። የሚገርምሽ ከዚህ ቤት እንዳስወጣሽ ሁሉ ነግራኛለች። አይ ፈርቱና ማይም ነሽ። ለስሙ ነው የተማርሽው። እንደምን እንደምሻልሽ እንደው እንዴ ማሚ ምን አደረኩ? ምንም አላደረግሽም። እሱን ለኔ ታዩና አሁን ለትንሱ ቆንጆ ምግብ አዘጋጅልኝ። ለዛች ለመሽገር ጥሩ መፍትሄ አዘጋጅላታለሁ። እሺ
ወይ ማሚዬ ብስማ በጣም የሚጣፍጥ ምግብ ነው የእውነት እጆት ይባላል። እሰይ የኔ ልጅ እንኳንም ጣፈጠሽ። ደግሞ አንቱ አትበይኝ እናትሽ እኮ ነኝ አንቺ ብለሽ አውሪኝ። ያው ለማክበሩ ያህል ነው እንጂ አንቺ እንኳን ወጣት ነሽ። እሰይ የኔ ልጅ አንቺ ጥሩ ልብ ነው ያለሽ። አንዳንዶች አሉ እንጂ ግን ምንድነው ስራሽ እትዬ ሸንጎሬ? አይ ሄለን ይሄን ችኮላሽን ተይ ብለሽ አልሰማም አልሽኝ አይደል? ምን አለበት ስሜን እንኳን በልኩ ብታቂ። ስኳሬ ነው ስሜ። እሺ ምን ልወጣለሁ? ለምን ስራሽ ምንድነው? እባክሽ ሄለን እናቴን አታስጨንቂያት። አነጋገርሽ ግን ልክ አይደለም። ታያት የኔ ልጅ አትፍረጅባት፣ አስተዳደጓ ነው። ለነገሩ ወንድ ማጫወት የለመደች ሴት መቼ አሮጊት ወሬ ጥማትና እየሰማሻቸው ነው አይደል? ትንሱ መልሰሽ እንዳትወቅሺ። እርሶ ሴትዮ ግን በጣም አልቀለሉ። ትልቅ ሴትዮ አይደል እንዴ? ምንስ ባጫውት ምን አገባውት? ታያት የኔ ልጅ እኔ እንዳትቀየሚ። ደግሞ በገዛፉ አይደል እንዴ ወንድ ሳጫውት ሳገለባብጥ ነው ሙሉ ያለችው። ታዲያው እንደርሶ ለምን ተባልኩ አለ እንዴ? ሄለን ትክክል ናቸው። መጀመሪያም እንደዚህ አይነት ሀሳብ ማንሳት ያልነበረብሽ አንቺ ነበርሽ። ደግሞም እንደዚህ አትሆኑ እኔን እያስጨነቃችሁ ነው። ትንሱ ግን ታውቆሻል። ለእርሳቸው እኮ ጊዜሽ ነኝ እየተቆጣሽኝ ነው። እኔ ትክክለኛውን ነገር ነው የተናገርኩት። ማንንም አልደግፍም። ይሄ ደግሞ ምን ነው የሚጣፍጠው? ይጣፍጣል። መልካም እራት። እንዴት ነው የሚያረጋ? ይኸውልሽ እንደዚህ ወንድ አጫውታለሁ የሚል ሴቶች እንደዚህ ባለጌ እንዲህ ነው የሚያረጋቸው። ይቺ እናት የሰው ባል ብታገኝ ማትምርም ትቀማለች። ቢኔ ልጅ ቢ ገቡ። እንዴት ነሽልኝ እኔ ልጅ? ገና ሳይነጋ እኮ ትካዝሽ አይኔ ላይ መጣና እንዳረብሽ እኮ ብዬ ነው። ምንም አይደል እናቴ። ወይ መተኛት ሌሊቱን በሙሉ ሰራብሽ ነው ያደረኩት። እኔ ልጅ እኔ አውቃለሁ መካድ በጣም ከባድ ነው። ብቻ ፈጣሪ ብሎ እሱም ባለበት ሰላም ሆኖ ላይነ ስጋ ያገናኛችሁ። ፈጣሪ እርቁንም እሱ ያሳካላችሁ። ብዙ ነገሮች ወደ ጭንቅላት እየተመላለሱ ምንድነው የኔ ልጅ? አይዞሽ፣ አታስቢ፣ አትፍሪ። እኔ እናትሽ ነኝ። ላዝንብሽም ልኮንንሽም አልችልም። ምንድነው ይሹ? እስኪ ንገሪኝ የኔ ልጅ። ምን ማለት ምን ባጎልበት ነው እናቴ ይሄን ያህል ከኔ መሸሽ ይፈልጋው ብዬ አስቤ ነው። ምንም አጉድለሽበት አይደለም የኔ ልጅ። ፈጣሪ ጥሩ ነገር አስቦልሽ ለመልካም ነው የሚሆነው። ሁሉም መልካም ነገር ቀርቶብኝ ናቲን አንድ ጊዜ አግኝቼው ለምን እንደዚህ እንደሆነና ለምን እንደዚህ እንዳደረገኝ ባቅ ደስ ይለኛል። እሱማ እኮ አንድ ቀን መምጣቱ አይቀርም። ግን የዛኔ አዝነሽ ተከፍተሽ መሆን የለበትም። እኔም እናትሽ ፍርቱና እህትሽ ከጎንሽ አለንልሽ። ተመስገን ፈጣሪ ባንቺ ተመስሎ ሊረዳኝ እንደመጣ እስኪሰማኝ ድረስ ነው የተጽናናሁሽ። እሰይ የኔ ልጅ አይዞሽ፣ በቃ ምንም አታስቢ። ደግሞ እስከፈለግሽው ድረስ እዚህ ቆይልሻለሁ። ምን ስራ አለኝ ብለሽ ነው? የልጄን እጅ ነው የምጠብቀው። እዚህ ከኛ ጋር ቆይተሽ አብረሽን ብትሆኚ ደስ ይለኛል። ደግሞም ስለ ሄለን ባህሪ ይቅርታሽ። ያው አለ አይደል የሰው ልጅ ባህሪ ሁሉም የተለያየ። ይቅርታሽ። ያው ልጄ ናት፣ እሱማ አልቀየማትም። ግን እኮ የሰውን ክፋትም ደግነትም ፊቱ ላይ አይቶ ማወቅ ይቻላል ብዬ ነው። እሱማ እውነት ነው። በይ ነይ አሁን ወደ ሳሎን እንሂድ። ለማን አባቱ ብለሽ ነው እዚህ ብቻሽን ታሽገሽ የምትቀመጪው? እሺ እወጣለሁ። እኔ የምልሽ አንቺና እናትሽ ግን ምንድነው አላማችሁ? ምንም አላማ የለንም። አንቺ ራሱ ችግርሽ ምንድነው? ኮቴ የለሽም እንዴ? ምንድነው እንደዚህ ሰው ላይ መቆም? ኮቴ እንደማይረብሽ ቀድሜ ያውቃለሁ። ደግሞ እናትሽን ስራ ቦታ ድረስ ጎትቶ የማምጣት ድፍረቱ ካለሽ አይረብሽሽም ብዬ ነው።
ቆይ አንቺ ራሱ አላማሽ ምንድነው? ምን አድርጌ ነው የምትይኝ? ይኸውልሽ ፍርቱና፣ እኔ አንድ ነገር እንድታደርጊልኝ ብቻ ነው ፈልገው። ፈለግሽውን ገንዘብ ሰጥሻለሁ፣ የ2 ወር የ3 ወር። ግን እናትሽን እዚህ ቤት ይዘሽልኝ ውጭ። እኔ ቲሙን ማጣት አልፈልግም። የእኛ እዚህ ቤት መኖር ትንሣኤን ከማጣት ጋር ምን አገናኘው? በቃ እናትሽ የምታወራው ነገር ሁሉ እኔን ለመንካት ይመስላል። ይሄ ደግሞ ሆን ብላችሁ የምታሴሩት ሴራ ነው። ስለዚህ እሱ ደግሞ ቲኑ የዋ እንደሆነች አውቃለሁ። እናቴ ምንም አልደረሰችብሽም። እኔ ደግሞ ያለፈውበትን ነገር አልፈልግም። ይኸውልሽ አንቺ ጨምላቃ አትጨማለቂ እሺ? ምን ይዘጋሻል? አውሪ እንጂ አንገቴ ላይስ ምን ያፈጥሻል? ወይስ ያልሰረቁትን ምናምን ነገር ለማለት ነው? ሌባ! ኧረ እኔ እንደዛ አላልኩም። እንደዛ ካላልሽ ያልኩሽን ነገር ሁሉ አስቢበት። አስበሽ አሳውቂኝ እሺ? እሺ። እማዬ ጉድ ሆንኩልሽ። ምንድነው? ምን ሆነሻል? እማዬ የአንገት ሐብል እማዬ። የምን አንገት ሐብል ለምታወሪው? እስቲ ተረጋጊና አውሪኝ። የትንሱን የአንገት ሐብል ሽጬዋለሁ ብዬሽ ነበር አይደል? እና ሄለን አንገት ላይ አየሁት። ይሄን ደግሞ ትንሱ ታየዋለች። ትንሱ ደግሞ ሄለንን ትጠይቃታለች። ሄለን ደግሞ የሸጠላትን ሰው ትነግራታለች። ልጅ ደግሞ እኔን ያጋለጠኛል። በቃ አለቀልኝ። እማዬ አላቅም። እኔ እንጂ አጋጣሚ ነው የሚሆነው። ወይኔ ምንም እድል የለኝ ሰው ማለት እኔ ነኝ። በቃ እንግዲህ አታለቃቅሽብኝ። እንደውም ይሄ ጥሩ አጋጣሚ ይሆናል። ሄለን በቆፈረችው ጉድጓድ ራሷ ትገባታለች። ማለት እንዴት? እሱን ለኔ ተይ። አሁን ሄለን የምትባል መሽገር ለኔ ተይና አሁን ቀጥይ ወደ ስራሽ። ወደ ስራሽ አልኩሽ እኮ። እሺ ወይ ትንሱዬ፣ እኔ አንቺን ለማስጨነቅ ሳይሆን ይቺ ፍርቱናና እናቲቱ ምንም አልተመቹኝም። ሄለን እባክሽ አቆሚ። አሁን ስታስቢው ስለዛች አሮጊትና ስላንቺ የምጨነቅበት ሰዓት ነው። ያስተዋልኩትን ነገር ለመናገር ብዬ እንጂ እሱንም አውቃለሁ ጓደኛዬ። አንቺ ደግሞ እስኪ ነገሮችን ቀለል አድርገሻቸው። ትልቅ ሰው ስለሆነ አሽሙር ሊናገሩ ይችላሉ። አሽሙለሽ ቀለል አድርግሽው። አሽሙር ቢሉት አሽሙር ነው እንዴ? ጦረኛ የሆነ እኮ ምላስ ነው ያላቸው። ስለዚህ ባህሪዋን ካወቅሽ ችላ ብለሽ ማለፍ ነው። እንግዲህ ደግሞ ላስከፋት አልፈልግም። ላንቺ ብላ? አዎ ለኔ ብላ ነው። በስም ብቻ የምታውቃትን የልጇን አሰሪ ልታጽናና ቤቷ ድረስ ብላ ይመጣችሁ። ሲጀመር ናት ያልሞተ ነገ ተመልሶ የሚመጣ ሰው ነው። የምን ልቅሶ ደራሽ መስሎ ሰው ቤት መሰንበት ነው። ናቲ ደግሞ ተመልሶ እንዳይመጣ በምን አወቅሽ? ምን አውቃለሁ ብለሽ ነው? ያው ያልሞተ ሰው መገናኘቱ አይቀርም ብዬ ነው። እውነት ነው። እሺ አሁን ተነሽና ቁርስ እንብላ። ካልሆነ እዚያ ሴትዮ ፊት መቀመጥ አልፈልግም። መልሰን እዚሁ እንመጣለን። ተነሽ። ሄሉ ከዚህ ሴትዮ ጋር በጣም የተጠማመድሽ ነው። ቆይ ምንድነው? ምግቡን ቶሎ አታደርሽም እንዴ? አደርሽበት እኮ እንዴ እማዬ። እንግዲህ ስቶቡን አላራግበው፣ ቀስ ብሎ ድረስ። አሁን ስለምግቡ መስጨነቀኝ። ቆይ ምንድነው የሚጨንቅሽ? ሁሉን ነገር በእኔ ጣዩ አልኩሽ እኮ። በቃ አንቺ ሁሉ ጊዜ ሰው የሚልሽ አሰሚም አይደለ? አብሬሽ ባልመጣ ኖሮ ምን ያህል ልፍስፍስ እንደሆንሽ አየሽ አይደል? እማዬ አሁን እንኳን ጭንቀቴን ተረድተሽ ብትይኝ ምን አለበት? የራስሽ ጉዳይ አቦ። እኔ ለራሴ ይርቦኛል። ምግቡን አቅርብልኝ አቦ። ምን ትይ? አንቺ ቁርስ አቅርቢ ስትባይ እንደ ነገረኛ ቤት ገዝት ትመትሪያለሽ እንዴ? ቆይ አንቺ ምን አድርጊ ነው የምትይኝ? አይልሽ ልቤን አታድርቂኝ። ሂጂና ቁርስ አቅርቢ።
ቁርሱ እየደረሰ ነበር። አንቺ ካላወራሽው ራሱ ወዶ እንዲቀመጥልሽ ነው የፈለግሽው? ሴትዮ አቀርበዋለሁ። ቆይ ወይስ ያልደረሰውን ላቅርብልሽ? ኧረ እባክሽ ጭራሽ ለኔ እንደዚህ አይነት መልስ ልትመልሽልኝ ፈለግ? እንዳትመልሽኝ ደጋግሜ እነግርሻለሁ። አንቺ ማነባሽ ስለሆንሽ ነው የምታንቺ? ማን እንደሆንኩኝ አሳይሻለሁ። ነጭ መንገዱ ይገርማል። ሄለን ልጅቷ አለቀቂያት እንጂ ምን እየሆንሽ ነው? ይኸውልሽ ሀቢብ፣ ከዚህ በኋላ እቺ ልጅ እዚህ ቤት መቆየት የለባትም። ለምን? ምን አደረገች? ለምን ሲባል ቆይ ሚስጥርሽን ደብቃ ስላዘችልሽ ነው ልጄ ውሸታ የምታደርጊያት? የምን ሚስጥር? ብልግናዋና ናቲ ስታባልግ ስትሞክርና እንዲሁም ደግሞ አንቺ በሌለሽበት መኝታ ቤትሽ ገብተህ ሀብልሽን ስትሰርቅ ይዛት ነው። ለዛ እኮ እውነቷ እንዳይጋለጥባት ብላ ነው። እኔ ናቲን ማወልቀው? አዎ አንቺ እባብ። ይኸውልሽ ትንሱዬ ካላመንሽ ደግሞ ይኸው አንገቷ ላይ ያለውን ሀብል ይኸው ይኸውልሽ ብልግናዋ ይኸው